ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፎቹ እግር ኳስ ተጫዋቾች የትናንትናውን የአቶ ጌታቸው ረዳን ቃለ መጠይቅ ሁላችሁም ሰምታችሁታል ብዬ አስባለሁ። የጠቅላይ ሚኒስትሩ አማካሪ ሚኒስትር ዴታ የሆኑትም አቶ ጌታቸው ረዳ እዚህ ጋር የተዘረዘሩትን 3 ጄኔራሎችን በከፍተኛ ሁኔታ ስማቸውን በማንሳት በከፍተኛ ወንጀል የተጨማለቁ ናቸው ሲሉ ቃል በቃል ተናግረዋል። እነዚህ ጄኔራሎች ታዲያ በዘረፋና በሰዎች ንግድ ላይ ተሳትፈዋል ያሉ ሲሆንም በዚህም ታዲያ ስማቸውን ሲጠቅሱም ብርጋዴር ጄኔራል ምግበይ ኃይሌ እንዲሁም ደግሞ ብርጋዴር ጄኔራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረትንሳኤን በልዩነት ስማቸውን በመጥቀስ ለተፈጸሙ ወንጀሎች አብዛኞቹ ተጠያቂ ናቸው፣ እንደዚሁም በሰዎች ንግድና በወርቅ ዘረፋ ላይ ተሰማርተዋል ሲሉ ተደምጠዋል። ሀሳባችሁን ስጡበት። መልካም ቀን። ትራንስፖርት ተርሚናሉ ሲጋራ ያጨሰ፣ ጫት የቃመ፣ አልኮል የጠጣና እንዲሁም ለስነ ምግባር ተቃራኒ የሆኑ ድርጊቶችን የፈጸመ ሰው ከዚህ በኋላ 10 ሺህ ብር ይቀጣል። እንዲሁም የትኛውም ኢንተርፕራይዝ በአገልግሎት የሚያገኘውን ገንዘብ 20% ወይም ደግሞ 20% ለመንግስት ገቢ የማያደርግ ከሆነ ይቋረጣል። ክሪሚናል ኢንተርፕራይዙ ለመጀመሪያ ጊዜ ይህንን ጥፋት የሚያጠፋ ከሆነ 10 ሺህ ብር ይቀጣል። ሁለተኛ ጊዜ ጥፋቱን የሚደግመው ከሆነ ደግሞ ውሉ ይቋረጣል። ተጨማሪ ደግሞ ማንኛውም የኢንተርፕራይዝ አባል ያለ ደንብ ልብስና ያለ መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት ይደርስበታል። እንዲሁም የትራንስፖርት አገልግሎት አሰጣጥን የሚያውቅ ለመጀመሪያ ጊዜ ጥፋቱን ከፈጸመ 5 ሺህ ብር፣ ለሁለተኛ ጊዜ ደግሞ 10 ሺህ ብር ይቀጣል ተብሏል። ሶስተኛ ጊዜ ጥፋቱን ከደገመ ግን ውሉ ይቋረጣል። ጥፋቱን የፈጸመው የታክሲ ወይም የትራንስፖርት አሽከርካሪ ወይም ደግሞ ረዳት ከሆነ ደግሞ 10 ሺህ ብር የሚቀጣል። ሌላ በኩል ደግሞ ኢንተርፕራይዙ በአገልግሎት የሚያገኘውን ገቢ 30% በዝግ 50% በመደበኛ ተንቀሳቃሽ የማህበራዊ አካውንት ያስቀምጣል። እንዲሁም 20% ወይም ደግሞ 20% የሚሆነው ለመንግስት ገቢ ያደርጋል። ይህንም ያላደረገ ውል ይቆረጣልም። በቅርቡ በተደረገ ጥናት ጠዋት ተነስተው አልጋቸውን የሚያነጥፉ ሰዎች ሚሊዮነር የመሆን እድላቸው በጣም ከፍተኛ መሆኑን አንድ ጥናት አሳይቷል። እንደ ጥናቱ ከሆነ ታዲያ 206% በጠዋት ተነስተው አልጋቸውን የሚያነጥፉ የሚያስተካክሉ፣ ቤታቸውን የሚያጸዱ ማለት ነው በልጅነታቸው ጀምሮ እስከ አዋቂነታቸው ይህንን የሚያደርጉ ሰዎች ሚሊዮነር የመሆን ፐርሰንታቸው ቅድም እንደነገርኳችሁ 206% እንደሆነ ተገልጿል። ታዲያ አልጋውን የሚያነጥፈውን የቤተሰባችሁን አባል ሜንሽን አድርጉት። ከዚህ ባለፈም ደግሞ መጽሐፍትን ለ30 ደቂቃ ያክል በቀን ማንበብ እንዲሁም ደግሞ ለ3 ሰዓታት ያክል የእግር ጉዞ ማድረግ ሌሎቹ በህይወታችን ስኬታማ የሚያደርጉን ልማዶች እንደሆኑ ይህ ጥናት አሳይቷል።